ጽንሱ ሰለሞን ሰሞኑን መንፈሱ እየተረበሸበት ሰላም አጥቷል። ዛሬ ቀኑን ሙሉ መኝታ ቤቱን ዘግቶ ጫት ሲቅም ነው ያለው። በርካታ ሲጋራ ይዟል። ሽታው ከቤቱ አልወጣም። ከምሽቱ 4 ሰዓት ሆነ። ጭንቀት አለው። ሽንት ቤት ገባ። የሚያወጣም ነገር አጣ። ሲጋራ ማጤስ ፈለገ። የክብሪቱ ቀፎ ውስጥ አንዲት እንጨት ብቻ ነበረች። ሲጋራውን አፉ ላይ ለጉሞ ጫራት። ነበልባል ሳትፈጥር እዛው ነዳለቀች። ሽት ብሎ ጮኸ። ሲጋራውንም ካፉ አውጥቶ ወረወረው። ሌላ ክብሪት የለውማ። በር ተንኳኳ። አይ ጉዴ ብሎ እርምጃውን እየቆጠረ ሊከፍት ሄደ። ሰብለ ነበረች። ለ5 ዓመት በጓደኝነት ቆይተዋል። ተያያዙ። ግን እንደ ወትሮ መኝታ ቤት አልገቡም። ከወንበሩ ላይ ቁጭ አሉ። ዛሬ የመጨረሻ ቀን መሆኑን ታውቃለህ አይደል? ሰብልዬ ለምን ረጋቲም? ቆይ ምንም መረጋጋት የለም። ስንት ጊዜ ታገስኩኝ። ዛሬ ካልሆነ እኔን ጠዋት አታገኘኝም። ለምን ዶክተር አቤል ከፊልድ እስኪመጣ እንኳን አትጠብቂው? ከዚህ በፊት ነግሬው ነበር። እንዲህ አይነት ነገር ለማድረግ እምነቱ እንደማይፈቅድለት ነግሮኛል። ዛሬ ቁርጥ ነው። እኔም እኮ እንደዚህ አይነት ነገር አይቼ እንጂ አድርጌ አላውቅም ካለ በኋላ ፍርሃት ሁለመናው ላይ ነገሰ። ሰለሞን በፋርማሲ ትምህርት ከአዲስ አበባ ዩኒቨርሲቲ ተመርቋል። ስራ ከያዘ ጀምሮ እስካሁን በዚህ በሻኪሶ ሆስፒታል ውስጥ ተመድቦ ይሰራል። ሰብለም የሻኪሶ ልጅ ናት። የራስ ምታት መድኃኒት ልትገዛ መታ ተዋውቁ። እንዴት እንደሚያደርጋትም ጠየቃት። እየቆየ በዚህ በኩል እንደ መርፌ ጠቅ ያደርገኛል አለችው። እውነተኛ በሽታዋን። ለአሁን መድኃኒት አላዝልሽም። የዚህ ፈውስ አንድ ስነ ልቦናዊ መምህር አለው። ይህም የተለያዩ ጥያቄዎችን በመጠየቅ በመመለስ የሚካሄድ ሳይንሳዊ መፍትሄ ነው። ባይሆን የሚመችሽ ጊዜ ካለ በዚህ ዕለት ልንነጋገር እንችላለን አላት። አብዛኛው ሲቀልድ መሆኑን ሲገባትም የሚላትን ለመስማት አንድ እሑድ ቀን ቀጠረችው። መኖሪያ ቤቱ ሆስፒታሉ ቅጥር ግቢ ውስጥ ስለሆነ ሰዋራነቱን ፈልገው እዚያ ተገናኙ። 5 ዓመት በሙሉ እሱ እሷ የእሱ መድኃኒት ሆነው ቆዩ። ዛሬ ግን ሰብልዬ እስኪ አንዴ የምልሽን እሺ በይኝ አላት ሰለሞን። እኔ ስንቴ ልንገርህ፣ ሁሉን ነገር አልቋል፣ ተጠናቋል። ዛሬ ካልሆነ ነገ ቀብሬ ላይ የምንገኝ ይሆናል። ወይኔ አምላኬ ምን አረኩ? ሰብልዬ ምናልባት ነግሬሽ የማላውቀው ታሪክ አሁን ልንገርሽ አለ ከመቀመጫው ተነስቶ እየተንጎራደደ። ለአባትና ለእናቴ ስለት ልጅ ነኝ። ከእኔ ሌላ ልጅ የላችሁ። ዳይናቸው ብሌን ነው የሚያዩኝ። ገና ተማሪ ሳለሁ ልጅ ወልጄ እንዲሰጣቸው በጣም ይገፋፉኝ ነበር። ሆኖም ግን ሳይሆን ቀረ። በኋላ የመኪና አደጋ በአንድ ወቅት ደረሰብኝ። በብልቴ አካባቢ በደረሰው ጉዳት ምናልባት ልጅ የማስወልድ ብቃቴን ላጣ እንደምችል ዶክተር ሲነግረኝ እጅግ በጣም አዘንኩ። አሁን አንቺ ከምትዩና አንቺን ከመሰለች ውድ እጮኛዬ ዘር ባገኝ እሱን ይውጣት ያለሽ። አይኑ እምባ ቅሮ ነበር የሚናገረው። ስንቴ ልንገርህ፣ አባቴ እንዲህ መሆኔን የሰማ ዕለት እናቴን ገድሎ እሱም ይሞታል። ቆይ የኔንስ ጭንቀት ለምን አትረዳኝም? ሰው ምን አድርጊ ነው የምትለኝ? በቃ ሄዳለሁ፣ አሁኑኑ ልቀቀኝ ብላ እምባዋ እየረገፈ ብድግ አለች። ሄዶ ቅፍ አድርጎ ጉያው ስር ከተታት። ተለጥፋበት ተንሰቀሰቀች። ጣሪያውን እያየ እሱም ያነባው ነበር። ሽቅብ እያየችው በልጊዜ አናጥፋ፣ ሁሉንም ነገር አዘጋጅና የምታደርገኝን አድርገኝ አለችው። በቃ ዓለሙ ይሙት፣ ይህች ምሽት የመጨረሻ ናት አለችው። በምትወዳቸው በምትፈራቸው አባቷ አየማለች። እሺ መጣሁ ብሎ ወደ መኝታ ቤቱ ገብቶ በሩን ዘጋው። አልጋውን ግድግዳውን አስደግፎ አቆመው። ከሆስፒታል ደብቆ ያመጣውን የልጅ ማዋለጃ ስትሬቸር ዘረጋው።
መድኃኒት በኩልም ምንም ችግር የለበትም። ቁም ሳጥን ውስጥ የደበቀቸውን መድኃኒቶች ከሆስፒታል መደብር አይተናነሱም። መርፌ መድኃኒቱ ብልቃጥ እንዲሆንም ጽንስ በመጎርጎሪያው ማፍረሻውን ስርዓት አስይዞ አስቀመጣቸው። ጃኬቱን አውልቆ ወደ ጥግ ጣለው። ፍርሃት መላው ሰውነቱ ላይ እየነገሰ ሲመጣ ተሰማው። በሩን ከፈተው። ሰብለ ተንበርክካ እየጸለየች ነበር። ቀና ስትል ግቢ መጣሁ ብሎ ቡፌው ወዳለበት ክፍል ገባ። ወኔ ቢሰጠኝ ብሎ ደረቁን ውስኪን አንደቀደቀው። ብዥ አለበት። ግድግዳውን ተደግፎ ራሱን አረጋጋ። አይኑ ቀልቶና ኮስምኖ የነበረው ሰውነቱ ተበረታታ። ሰብልዬ ከመጨከንሽ እዚህ ስትሬቸር ላይ ተኝ አላት፣ ትክ ብሎ እያያት። ከመተኛቴ በፊት ሳመኝ አለችው። ሁለመናዋን እየዳበሰ ለመጨረሻ ጊዜ ነው እንደተባለ ሁሉ ከንፈሮቿንና የስንብት ያህል ነበር የሚያጣጥማቸው። እሷ ሌላ ዓለም ውስጥ ገብታ ሰለሞን ላይ ተዋሃደች። ወድሃለሁ፣ ወድሻለሁ የሚሉት ቃላት በስሜት ከደከሙ ድምፆች በየሰከንዱ ይሰሙ ነበር። በቃኝ፣ በቃኝ፣ ከዚህ በላይ አልችልም አለች ሰብለ የሚጠብቃትን ውጉዝ ከማሪዎስ የተባለ መከራን እያሰበች ለቋት በረዥሙ ቁመናውን ቁልቁል ያያታል። እኔ ያንተን ዘር አቅፎ ደግሞ አሳድጎ የሚያበረክት ማህፀን የለኝም የምትለው መሰለው። ውጭና ጋደም በይ፣ ግን ጸልይ፣ አትፍሪ። ወጥታ በጀርባዋ ተኛች። ልብሶቿን አወለቀው። ትወደኛለህ አይደል? ዝም ብሎ አያት። ተናገር እንጂ። ጠጋ ብሎ አጎንብሶ ሳማት። ጸባዩ ስለሆነ ምንም አላለችው። እግሮቿን ወደ ላይ ከፍ አድርጓቸው ከቋሚው ብረት ላይ በተቃራኒ አቅጣጫ አራርቆ አሰራቸው። አትወራጭ፣ እንዳትረግጠው፣ ያለውን እንዳትቆልፍበት ሳይሆን አይቀር። ሰብለ የሚያደርጋትን ነገር ትታ ሰለሞንን እሷ የተነሱትን ትልቁን ፎቶግራፍ ከግድግዳው ላይ ታያለች። ከጀርባዋ በኩል አቅፏት ጭንቅላት ለጭንቅላት ገጥመው ቆመዋል። በሐሳቧ ጥቁር የለበሰ አንድ ሰው ሰለሞንን ከላይዋ ላይ ጎትቶ ይጥለዋል። ከዚያም ይረግጠውና ያስተኘዋል። ሰብለን እጇን ጠምዝዞ ሲያስተኛት እሱም ላዩ ላይ ሲከምር ታያት። አይ አለች እንደ ህመም ቢጤ ቢሰማት። አይዞሽ፣ ማደንዘዣ ነው የወጋሁሽ። ከጥቂት ደቂቃዎች በኋላ ምንም ህመም ወደማይሰማሽ ዓለም ትሄጃለሽ። አልገባኝም። ቀላል ነው። ህመም እንደማይሰማሽ ማድረጊያ ነው የምሰጥሽ። ትንሽ ተረበሽሽ። ሶል ግን በፈቃዴ እንደምታደርገኝ አልፈረኩ። ሶል ግን በፈቃዴ እንደምታደርገኝ አልረፈኩልህም እኮ ብትሞትም እኮ። ሶል ግን በፈቃዴ እንደምታደርገኝ አልፈረምኩልህም እኮ ብሞትም እኮ። ሰለሞን ውርጃውን ለመፈጸም ወኔ ያጣ። ለራሱ ልጅ ላይ መጨከን አልቻለም። ቁጭ ብሎ መጠጡን ይጋተው ጀመር። ስካር አለው። ሰብለም ባለችበት ረጅም ሰዓት ብቻውን ሲለፈልፍ ቆየ። የሰመመን መስጫ መርፌ ቆይታ ጊዜውን ጨርሶ ሰብለ መቃዠት ጀመረች። አቤል፣ አንተ አረመኔ፣ ሌባ፣ ሞላጫ ዱርዬ አለች። ደግሞ ምን ያደረግሽ ውድ ጓደኛዬ አለ ሰለሞን እየቀለደ። ሰብለ ትቃዣለች። አንድ እውነት የሚመስል ተናገራ። ቀጥሎ ደግሞ ዘብረቅ የምታደርገውን ትመስላለች። ቀጥላ ሶል በጣም ወዳለሁ፣ ሕይወቴን ለአንተ እሰጥሃለሁ አለችው። ሶል ልቡ ትንሽ የደስታ ደም ረጨ። ቀጥላም እኔ እኮ ሶልን በጣም ስለምወደው የእሱ ያልሆነ ልጅ ያንተ ነው ብዬ አላሳቀፈውም። ድምጿ ልፍድድ ይላል። ሶል ጭንቅላቱን በብረት ዘነዘና የተመታ ያህል ተሰማው። የሰማውን ማመን አልቻለም። አቤል፣ አንተ አረመኔ፣ ሌባ፣ ሞላጫ ዱርዬ፣ ሕይወቴን አበላሽህ፣ አጭቀየኸው አለች። ሶል ነገሩ ዓለሙ ሁሉ ዞረበት። ወደ ብልቷ ጎንበስ ማለት ጀመረ። ምን
ሲል አንቧረቀ። ሰለሞን ሰብለን አእምሮዋን አትቆጣጠርም። የወንድ ድምፅም የተሰማት መሰላት። አቤል የእንቅልፍ ታብሌት አስውጦኝ ያደረከኝን አለች። ሰለሞን መሳሪያውን ወደ ማዕፀኗ መላክ ጀመረ። የልቡ ምት፣ የጭንቅላት ቡዘትም ምን እየሰራ እንደሆነ ሊያሳውቀኝ አይችልም። ታብሌት አስውጠኸኝ ቤቴ ያሳደርከኝ ስትል ሰለሞን የፅንስ ማፍረሻ ጉጠቱ ወደ ማዕፀኗ ከቶ ፅንሱን አገኘ። ልጁ መወለድ የለበትም፣ የሶል አይደለም አለች ሰንበር። ወይኔ ሰለሞን እያለ በጉጠቱ ፈረከሰው። ደሟ እንደ ጎርፍ ፈሰሰ። የሰብለ ድምፅ እየጠፋ ማቃሰት ጀመረች። ሰለሞን ማኅፀኗን አተራመሰው። አቤልንም የሚፈልግ ይመስል አቤል ጠላቱ ነው። ፊቱ ላብ አጥምቆታል፣ እጁ ደም። አቤል አንተ ሌባ ብሎ ጮኸ። የሰብለ ትንፋሽ ግን እየደከመ እየተቋረጠ ነው። ሶልን ወደ ኋላ ብላ አረፍተ ነገሩን አልጨረሰችው። ሶልን ወደዋል።